ድህነት ምንም አይደለም። ድሃ ሰው ማግባት ምንም አይደለም። ራዕይ የሌለው ሰው ግን እኔ ፈጽሞ አጠገቤ እንዲደርስ አልፈልግም። እና ለምን ትዳር አታደርጊም ብለው የሚሉሽ ሰዎች አሉ። ልክ ተሸምጥጦ እኮ አይደለም የሚሰጠው። አንቺ ስለተሳካልሽ ለምን ራሄል እንደዚህ አታደርጊም ልትይኝ አይገባም እንዴ። ሳልፈልግ ቀርቼ አይደለም። ነገር ግን አንቺ ሰርተሽ ተለውጠሽ የሆነ ቦታ ላይ እየደረስሽ እየለፋሽ ህይወትሽን ለመለወጥ የቤተሰቦችሽን በምትታገይ ሰዓት ምንም አላማ የሌለው ሰው ቢመጣ ትገቢያለሽ እንዴ? የሆነ 4 በ4 ቤት ውስጥ እየበላ ግማሽ እንጀራ በልቶ በቃ ራእዩ የሆነ ሰው እኮ አለ አይደል እንዴ? ዝም ብሎ መተኛት መነሳት ምንድነው የዚህ ትርጉሙ ማለት ነው? እከሌ ዓመተ ምህረት በዚህ ተወለዱ፣ እዚህ ትምህርት ቤት ተማሩ፣ ከዛ አገቡ፣ 3 ልጆች ወለዱ፣ ከዚህ ዓለም ድካም ሄዱ። አረ እንዲህ አይነት ህይወት እንዲጻፍልኝ አልፈልግም። ትርጉም ያለው ህይወት መኖር እፈልጋለሁ። ይገባሽ? እና ብዙ ሰዎች ይሄንን ነው የሚሉሽ። አይሷማ ምን አለባት ጥጋበኛ ነች፣ በቃ ራሷን እንችላለች። አረ እኔስ በኖረኝ የሚይ እውነት ነው። በጣም ትልቅ ቦታ መድረስ ይችላል። ቀን ሲብሰለሰል የነበረውን ወይ ስራሽ ላይ የነበረውን ሁኔታ ቤት ገብተሽ የምታካፊው፣ ከዛ ደግሞ አብራችሁ አውርታችሁ የሆነ ነገር ላይ